ይህንን አስቡት። ሙሉ ድረገጽን በሰከንዶች ውስጥ መገንባት የሚችል የሳይበር ጥቃቶችን በራሱ መከላከል የሚችል እና በጥልቀት ማሰብ የሚችል ቴክኖሎጂ። አዎ የዓለማችን እጅግ ኃያሉ የነበረው GPT-4o እና GPT-5.5 አሁን ላይ ታሪክ ሆነዋል። ኦፕን ኤአይ የሰው ልጅ የወደፊት እጣ ፈንታ ይቀይራል የተባለለትን በአሜሪካ መንግስት ከፍተኛ ክትትል ሲደረግበት የነበረውን GPT-5.6 የተባለውን አዲሱን ሞዴሉን ለዓለም ይፋ አድርጓል። ይህ ሞዴል ለአሜሪካ መንግስት ለአንድ ወር ያህል ለህዝብ እንዳይለቀቅ አግዶት የነበረውን ምን አግዶት ነበር? ምንስ አዲስ አስገራሚ ነገሮችን ይዟል? በ10 ደቂቃ ውስጥ ይህንን ሙሉ ቪዲዮ ይህንን ጨምሮ ሶስቱን የGPT-5.6 ሶስቱን አዳዲስ ሞዴሎችን በዚህ ቪዲዮ ላይ ነግራችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለመሆኑ ይህ ሞዴል ከመለቀቁ በፊት ምን ተፈጥሮ ነበር? GPT-5.6 መጀመሪያ ሊለቀቅ የነበረው በሰኔ ወር ነበር። ነገር ግን የአሜሪካ መንግስት እና የንግድ መመሪያ ሞዴሉን በአስቸኳይ አገዱት። ምክንያቱም ምን ይመስላችኋል? ኦፕንኤአይ ራሱ እንደገለጸው GPT-5.6 የሳይበር ደህንነትን አቅም እጅግ አስፈሪ ያደርገው ነበር። ምክንያቱም ክፉ ዓላማ ያላቸው ሀከሮች ይህንን ተጠቅመው ትላልቅ የባንክ እና የደህንነት ሲስተሞችን በቀላሉ እንዳይሰብሩት በመስጋት ነበር መንግስት አገዳውን የጣለው። ነገር ግን ከፍተኛ ሙከራዎችን እና ጥብቅ ቁጥጥሮችን ካለፈ በኋላ GPT-5.6 ሶስት አዳዲስ ሞዴሎችን ለዓለም አናውንስ አድርጓል። ሞዴሎችን አንድ በአንድ የምናይ ይሆናል ማለት ነው። የመጀመሪያው ሞዴል GPT-5.6 ሶል ይባላል። ይህ የቤተሰቡ ትልቁ እና እጅግ ኃያሉ ሞዴል ነው። በውስጡም ኮዲንግ፣ በሳይንሳዊ ምርምር እና በከፍተኛ ጥልቅ ማሰብ ላይ የተመሰረተ ነው። ይህ ማለት የሪዝኒንግ ወይም ደግሞ የቲንኪንግ ካፓሲቲው ከሌሎቹ አናውንስ ከተደረጉት ከሌሎቹ የGPT-5.6 ከሶስቱ ኤአይ ሞዴሎች ከፍተኛው ነው ማለት ነው። ሁለተኛው ደግሞ GPT-5.6 ቴራ ይባላል። ይህ ደግሞ ለዕለት ተዕለት ስራዎች፣ ለትናንሽ ፕሮጀክቶች እንዲሁም የሪዝኒንግ ካፓቢሊቲው ከGPT-5.6 ሶል አነስ ያለ ይሆናል ማለት ነው። ሶስተኛው GPT-5.6 ሉና። ይህ ደግሞ በዝቅተኛ ገንዘብ ኢፌክቲቭ የሆኑ ስራዎችን መስራት የምንችልበት ትልቁ የGPT-5.6 አዲስ አናውንስ ከተደረገው የኤአይ ወርክፍሎ ውስጥ አንዱ ነው ማለት ነው። ነገር ግን ትልቁ ዜና ይህ ብቻ አይደለም። ኦፕን ኤአይ ሌላ አስደናቂ ነገር ይዞ መጥቷል። ቻት ጂፒቲ ወርክ ይባላል። ይህ አፕሊኬሽን ቻት ጂፒቲ በአንድ ቻት ቦት ውስጥ ሆነው ሪፖርት ማዘጋጀት፣ ሙሉ ድረገጽ መስራት፣ የተወሳሰቡ ዳታዎችን መተንተን እና ፕሬዘንቴሽኖችን በሰከንዶች ውስጥ ማዘጋጀት ይችላሉ ማለት ነው። ይህ ማለት በሚቀጥሉት ጥቂት ዓመታት ውስጥ የብዙ ሰዎችን የቢሮ ስራ በአንድ ጊዜ መስራት ከሚችሉ ልክ እንደ ኤአይ ኤጀንቶች ሆኖ GPT-5.6 ላይ አናውንስ የተደረገ አዲስ አፕዴት ነው ማለት ነው። ይህ የቻት GPT-5.6 ቢሮ መሄድ ሳይጠበቅበት ፕሮጀክቶችን ሃንድል ማድረግ፣ ጠዋት ተነስተ እንደዚህ አይነት ነገር አድርግልኝ ማለት በጣም ቀላል ነው ማለት ነው። ስለዚህ ይህንን ኤአይ በመጠቀም የተለያዩ ስራዎችን እንዲሁም ታስኮችን ማዘዝ እንችላለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።